በዚህ ቪዲዮዬ አንድ በጣም ወሳኝ የሆነ ነጥብ አነሳለሁ። ይሄም ነጥብ ምንድነው? ጀርመን ሀገር እየኖርን አውሮፓም ላይ እየኖርን አሳይለም መጠየቅ ምንድነው? አሳይለም ህጋዊ ነው ወይ? አሳይለም ጠይቄ ተቀባይነት ባላገኝ ምንድን ያለው ነገር? ዲፖርቴሽንስ ሊያስቀር የሚችለው ነገር ምንድነው? አሳይለም በራሱ ምንድነው የሚችለው? በሀገሩ ማይኖር የሚችልባቸው ምክንያቶች የአውሮፓ ኮንቬንሽን ስምምነት አለ። አውሮፓ ዩኒየን ሀገራት የተስማሙበት ስምምነት አለ። ይሄ ስምምነት ምንድነው? አንድ ሰው በዘሩ ምክንያት፣ በሃይማኖቱ ምክንያት፣ በማንነቱ ምክንያት፣ በማንነቱ ምክንያት ማለት በቆዳ ከለሩ ሊሆን ይችላል፣ በቋንቋ ሊሆን ይችላል፣ በጾታው ሴት በመሆኑ ወንድ በመሆኑ እንደዚህ ሃይማኖት ከሆነ ደግሞ ሙስሊም ሀገራት ሆኖ ለምሳሌ ክርስቲያን ከሆነ ሰው ወይም ደግሞ ፖለቲካ ለምሳሌ ፖለቲካ ታውቃላችሁ። ብዙ የሀገር እንግዲህ ፖለቲካ ከባድ አይደለም። በፖለቲካ ሰው ከሀገሩ ድሮም ዘንድሮም ይሰደዳል የትም ዓለም ላይ ያለ ይሄ ነገር ማለት ምን ማለት ነው? የመጀመሪያው ነገር አሳይለም መጠየቅ ህጋዊ ነው፣ በህግ ተቀምጧል፣ ተደንግጓል። ለዚህ የተቋቋሙ ቢሮዎች አሉ፣ ለዚህ የተቋቋሙ ሰዎች አሉ፣ ለዚህ የተቋቋሙ እያንዳንዱን ነገር ኦርጋናይዝድ የሚያደርጉ አካላት አሉ፣ ህጋዊ ስለሆነ ምንም ጥያቄ የለው። ቀጥሎ ያለው ነገር ምንድነው? አሳይለም ከጠየቅኩኝ በኋላ አሳይለሜ ተቀባይነት ባያገኝ ምንድነው እጣ ፈንታዬ? የሆነ አውሮፓ ሀገር እንጂ እንደ ምሳሌ ጀርመን አንስቼ ነግራችኋለሁ። እሱ ላይ ስለሆነ በደንብ ዲቴል ነገር እንድናወራ የፈለኩት ጀርመን ለምሳሌ አንድ ሰው አሳይለም ይጠይቃል። የአሳይለም ፕሮሰሱ ካልተቀበሉት አሳማኝ ካልሆነ አላመንበትም በዚህ ጉዳይ ብለው ጠቅሰው ደብዳቤ ጽፈው በደንብ ዲቴል ነገር ፍርድ ቤት ውሳኔ ሲሰጠው 15 ቀን እንደገና አፒል እንዲያደርግ የህግ ጠበቃ እንዲኖረው ሌሎችም ነገሮች እንዲያሟላ ተደርጎ እንደገና አፒል የሚያደርግበት መንገድ አፒል ካደረገ በኋላ ደግሞ የመጨረሻ ውሳኔ ተደርጎ አልተቀበለም የሚል ከኢንተርቪዎቹ ከወረቀቶቹ ከአሟልቶ ከቀረባቸው ከጠበቃ ጉዳዮችና ከዶክመንቴሽን ጋር በተገናኘ እንደገና ካልተቀበሉትና ይሄን ሀገር ለቀህ መውጣት አለብህ ከተባለ የመጨረሻ ውሳኔ ላይ ከደረሰ ምንድነው ማድረግ ያለበት? በዚህ ቪዲዮ እናያውስ። በዋናነት ብዙ ነገሮች ቢኖሩ የመጀመሪያው ነገር ስራ የሚባለው ነገር ብዙ ሰው ሁለት ነገር ይኖራል። እንግዲህ እዚህ ሀገር ድልዱንግ ይባላል። ለምሳሌ ድልዱንግ ማለት ሰዎች ወደ ሀገራቸው ለመመለስ የማይቻልባቸው ሁኔታዎች ሲገጥሟቸው የሚሰጣቸው የወረቀት አይነት ነው። ይሄ ማለት ምን ማለት ነው? ሰዎቹ የጤና እክል ሲኖርባቸው፣ ችግር ከባድ በሽታ ሲኖርባቸው፣ ሀገራቸው በጦርነት የምትታመስ ስትሆን፣ ሀገራቸው ለሰብአዊ መብት አያያዝና ለህይወታቸው አስጊ የሆነ ሁኔታ ላይ ሰዎቹ ሲገኙ ኬዛቸውን አልተቀበለው ፍርድ ቤት፣ ነገር ግን እነሱን ወደዛ ሀገር ዲፖርት ማድረግ አልተቻለም የሚባል ወረቀት ይሰጣቸዋል። አንዳንድ ሰዎች ግን ይሄ ነገር ካላጋጠማቸው ዲፖርት ተደረጋላችሁ ወይም በፈቃደኝነት ይሄን ሀገር ለቃችሁ ትወጣላችሁ የሚል ደብዳቤ ከደረሳቸው እነዚህ ሰዎች ምን ያደርጋሉ የሚል ነው ጥያቄ። ለእነዚህ ሰዎች እንግዲህ ስራ ቮለንተሪ ፕሮግራም ምናምን የሚባለው እንደ ሰፖርቲቭ ነገር ነው። በዋናነት የሚመከረው ጠበቃ ጋር ብትሄዱ የሚመክራችሁ እኔም ፐርሰናል ኤክስፒሪየንስ ያለኝና ሰዎችን በደንብ ሲረዳቸው ያየሁት ነገር ምንድነው? ትምህርት አውስቢልዲንግ ትሬኒንጎችን፣ የሙያ ትምህርቶችን፣ የኮሌጅ ትምህርቶችን ጆይን ማድረግ ለዚህ አውሮፓ ላይ ስፔሻሊ ጀርመን ላይ ቀላል። የመጀመሪያው ነገር አሳይለም ፕሮሰሳችሁ ላይ ያለ ብዙ ሰዎች የሚጠይቁን ጥያቄ ምንድነው? እንዴት አድርጌ ነው ምንድነው ማድረገው? ለምሳሌ በቃ ፕሮሰስ እያደረኩ ነው አውስቢልዲንግ ልግባ ወደ ስራ ልግባ ይላሉ። ፕሮሰስ ላይ ካለ የስራ ፈቃድ ስለማይኖራችሁ አውስቢልዲንግ የሚባለው ደግሞ እንደ ስራ ነው። ለምሳሌ በጀርመን ኮንቴክስት አውስቢልዲንግ ሲባል ትሬኒንግ ማለት ነው። ትሬኒንግ ማለት እንግዲህ የተለያዩ ሙያዎችን መማር ብላችሁ መውሰድ ትችላላችሁ። ወይም በእኛ ሀገር የቴክኒክና ሙያ ኮንቴክስት ውሰዱ። ሙያዊ ትምህርት ነው የ3 ዓመት። ከዛ በኋላ ዩኒቨርሲቲ ጆይን የምታደርጉም ከሆነ እሱ ደግሞ ደሞር ጥሩ ነው። ዋናው ነገር ትምህርት ላይ መሆናችሁ ነው። ስኪል ወርከር ስለሚፈለግ ዞሮ ግን ስራ በጀምር ከዲፖርቴሽን እድናለሁ። ስራ በራሱ ብቻውን በቂ አይደለም። በደንብ ተቀምጧል። ብዙ ነገሮች አሉ። ስራ ብቻውን በቂ አይደለም። በቂ የሆነው ነገር ምንድነው? ትምህርት ነው። ስራ ግን የተለያዩ ቅድም የጠቀስኳቸው ለምሳሌ የሀገሩ ሁኔታ፣ የሰውየው የጤና ሁኔታ፣ ፐርሰናል ነገሩ ምናምን ታይቶ ስራ ላይ ካለ አውስናም ይሉታል ወይም ደግሞ ነገሩን ማየት ከህጉ ውጪ ቶለሬት ማድረግ እንበለው እንደዚህና እንደዛ ብቻ ሊሆን ይችላል። በዋናነት ግን ሊያድን የሚችለው ሰውን ትምህርት ነው። ይሄ እንግዲህ ትምህርትን ስናስብ እንግዲህ የመጀመሪያ የምንወደውን ነገር መፈለግ ነው። በሙያ ደረጃ ምን አይነት ሙያ ልማር? ከ2 ዓመት
ወይ ከ6 ወር እስከ 2 ዓመት ከ2 ዓመት እስከ 3 ዓመት የሚፈጁ ከ6 ወር በአጠቃላይ እስከ 3 ዓመት ያሉ ትምህርቶች ያለው ሰው ስኪል የሆነ ወርከር ስለሚሆን ወይም ደግሞ በስቴቱ እውቅና ያለው ፈተና ወስዶ ሰርቲፋይድ ስለሚሆን ያ ነገር ከአሳይለሙ ጋር በማይገናኝ ሁኔታ በስኪል ወርከር ሲቹዌሽን ውስጥ ያስገባውና ወረቀት የማግኘት እድል። ሌላኛው ነገር ደግሞ ምንድነው አንድ ሰው ትምህርት መማሩ ብቻ ሳይሆን ትምህርት ከተማረ በኋላ ወረቀቱን ለመቀየር ሲያስብ ለምሳሌ ሪጀክት የተባለበትንና ለትምህርት ብቻ ወይ ለአውስቢልዲንግ ብቻ ወይ ለኮርስ ብቻ የተሰጠውን ያንን ፈቃድ ትምህርቱን ሲጨርስ ወይም ትምህርት ላይ ያለ ከጠበቃ ጋር ተነጋግሮ ከጠበቃ ጋር ተጻጽፎ ነገሮችን ሊቀይር ሲሞክር የመጀመሪያው ነገር ማንነቱ መረጋገጥ አለበት። ፓስፖርት፣ የትውልድ ካርድ ወይም የልደት ካርድ የመሳሰሉት ነገሮች ያስፈልጋሉ። ዶክመንቶች በተለይ ማንነቱ ካልተረጋገጠ መማሩ ብቻውን ብዙ በቂ አይደለም። ብዙ ሰው እንግዲህ ከዚህ ጋር በተገናኘ ከየትኛውም ሀገር ይምጣ አውሮፓ ዩኒየን ላይ ስፔሻሊ ጀርመን ላይ ለምሳሌ ያለው ነገር ምንድነው ማንነት መረጋገጥ አለበት። በመጀመሪያዎቹ የአሳይለም ሂደቶች ላይ ሰዎች በተለያየ ምክንያት ማንነታቸውን አረጋግጠው ላይሰጡ ይችላሉ። ግን በተቻለ መጠን ትክክለኛ መረጃ አስቀድሞ ቢሰጥ በኋላ ላይ በትምህርት አሊያም በጋብቻ አሊያም በተመሳሳይ ኬዞች ወረቀት መቀየር ሲፈለግ የትም ቦታ ሲኬድ ፓስፖርት ማንነቱ የተረጋገጠ ማንነቱን በደንብ ሊገልጽ የሚችል የሀገሩ መታወቂያ በጣም ግን ልነግራችሁ የምችለው ከዚህ ጋር የጂ ምንድነው ፓስፖርትና የትውልድ ካርድ በኋላ ላይ በደንብ የሚጠየቁ ነገሮች ናቸው። መጀመሪያ ላይ ያው እንደዚህ ነው አላችሁ ታውቁታላችሁ እዚህ ጋር እንደዚህ ነው ማለት ብዙ ነገር እንትን አይልም። በኋላ ላይ ግን ብዙ ሰው የሚቸገርበት ነገር ምንድነው ስሙ ከፓስፖርቱ ጋር አይገናኝም፣ እድሜው ከፓስፖርቱ ጋር አይገናኝም፣ የተወለደበት ቦታ ከፓስፖርቱ ጋር አይገናኝም። ያው ኬዝ ሲሆንና አንዳንድ ነገሮች ሲሆኑ ታውቁታላችሁ እንደዚህ ነው እንዳላችሁ። ለዛ ካሁኑ ይሄ ነገር ይታሰብበት። ትምህርት ብቻውን አይደለም ወረቀት በኋላ ላይ ያስፈልጋል። ስለዚህ ሁለቱን አያይዛችሁ የምትሄዱበት መንገድ ስላለ ነገር ግን ለምሳሌ ይሄ ነገር የተበላሸብኝ እንደሆነስ ይሄን ነገር ማድረግ ካልቻልኩስ ማንነቴን በተለያየ ምክንያት ማረጋገጥ ካልቻልኩስ የመጣውበት ሀገር ፓስፖርት ካልሰጠኝ እንደዚህ ካላረገ የሚባል ነገር አለ። ለዛ ምን ይሆናል በትምህርት በጠበቃ ይካሄድበታል። በኋላ ዜግነት ላይ ሊያስቸግር ይችላል እንጂ የኖርማል የመኖሪያ ወረቀት ግን ለማግኘት ብዙ ጊዜ ላያስቸግር ይችላል። እንደያላችሁበት ከተማ እንደያላችሁበት ሀገር እንደያላችሁበት ሁኔታ ማለት ይኖረዋል። ይሄንን እንግዲህ እንደዚህ ማብራራበት ምክንያት ምንድነው በተለያዩ መንገዶች ሰዎች የተለያየ ነገር ይሰማሉ፣ የተለያየ ነገር ያስባሉ። የተለያዩ ነገሮች አንዳንዴ ተባራሪ ኢንፎርሜሽኖች ሲኖሩ የሆነ ነገሮች ሲኖሩ ሊረዳችሁ አይችሉም። ሊረዳችሁ የሚችለው ነገር ምንድነው ትምህርትና ትምህርት ነው። ለዚህ የምትወዱትን ነገር ምረጡ። በዛ ነገር ላይ ዩቲዩብ ቱቶሪያሎችን ውሰዱ። ቋንቋ ላይ በርቱ። እንግዲህ ቅድም እንዳልኳችሁ በአሳይለም ፕሮሰስ ላይ ሆኖ ሰው ትምህርት ይፈቀድለታል። ማንኛውንም ትምህርት ማለት ወረቀት ማግኘት መኖር ትችላላችሁ ማለት ነው። ስለዚህ ዲፖርቴሽን የሚባለው ነገር አሁን ላይ ስፔሻሊ ጀርመን አውሮፓውያን በጣም እየተስማሙ ነው። ብዙ ነገሮች አሉ እንደምታውቁት። ለምሳሌ ዩኬንም ጨምሮ ሶስተኛ ሀገራት እየፈለጉ ነው ከአውሮፓ ውጪ ስደተኞችን በህጋዊ መንገድ ሳይሆን ህገ ወጥ ሆነው ወደ ሀገራቸው የገቡ ሰዎችን የሚያስቀምጡበት ሀገር እየፈለጉ ነው። እንደ አልባንያ ያሉ ሀገሮችን ያላሉ፣ እንደ ሩዋንዳ ይላሉ፣ የተለያዩ ነገሮች አሉ። በዚህ ዩቲዩብ ቻናልም እንደዚህ አይነት ነገሮችን እየመጣን በደንብ ከዚህ በኋላ የምዕራፍ 2 ፕሮግራማችን ተጀምሯል። በደንብ ነው የምንነግራችሁ የሚሆነው። ለሁላችሁም ብለው ምንድነው መልካም እድል